ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የዋንቲፕ ተመልካቾቻችን እንዴት ቆያችሁ? ተመልሰን መተናል። በባለፈው ክፍል ላይ ስለ ቲላወተል ቁርአን እንዴት መስማት እንዳለብን መስማት ማለትና መቅራት አንድ ላይ የተሳሰረ እንደሆነ ስለ ተፈኩር፣ ስለ ተደብር፣ ተፍሲር ከነሱ ጋር ያለንን ቁርአን እንደሚሰጥ በትንሹም ስለ ወጣቶችም ያነሳሳን ነበር። መጨረሻ ላይ ያው ከጊዜ አንፃር የዘጋ ነው። ዛሬ ኢንሻአላህ ችግሮቹ ላይ በደንብ የምንወያይበት ጊዜ አይበቃንም። ያው ችግር ሲወራ አይበቃም፣ ግን በተወሰነ በደቂቃችን በሚፈቅድልን መሰረት ኢንሻአላህ ዛሬ ደግሞ ምንድነው ከቁርአን ጋር መኖር ያልቻልነው፣ በቁርአን መዳን ያልቻልነው፣ ቁርአን ሺፋ ነው እያልን ነው፣ ግን ለምንድነው ተግባራዊ ያላደረግነው፣ ችግሮቹስ ምን ላይ ነው የሚያተኩሩት የሚለው ላይ ኢንሻአላህ እናወራለን። በመጀመሪያ የውስጥ በሽታዎች ላይ ብንጀምር ጥሩ ይመስለኛል። በሽታ ሲባል ብዙ ጊዜ ያው ኩላሊቲ ምናምን የምንለው ነገር አለና የውስጥ በሽታ ነው አሁን ላይ በጣም ሞስትሊ ስለ ወጣት ነው ያወራን ያለነውና ችግር በመሰረቱ እንደው መወራት አለበት። እኔ ወንድሞቼንም እህቶቼንም የምመክረው ነገር ቶለሬት አናርጋቸው፣ መወራት አለባቸው። የእህቶቻችን ወንድሞቻችን ፕሮብሌሞች ምናምን ጊዜያዊ ነው፣ ዝም በሉት ተውት ምናምን ሙዱ ነው እስኪ ቀዘቅዝ ነው ምናምን አንበላቸው። አንዳንድ ዳታዎች ስናይ በጣም ነው የሚያስደነግጠው። የሱሳይድ እንግሊዘኛ መቀላቀላችንን ያስታውሽን። ሱሳይድ የራስን ማጥፋት፣ ዲፕሬሽን ካልን ድባቴ፣ በኋላ ዲፊኒሽኑ እንመጣለን። አንዛይቲ ካልን ያው ጭንቀት ማለት ነው፣ ስትረስ፣ ጫና አይነት ነገሮች ናቸው። በዛ እየተረጎሙ እንሄዳለንና አጠቃላይ እነዚህ እንደውም አይታወቁም። ዝም ብሎ ደበረኝ ይላል እንጂ ሰው ምንድነው ጭንቀት ነው የያዘው ስትረስ ነው አልታወቅም። እነዚህ ነገሮችን በመወራት አለባቸውና ወጣቶቻችን ስፔሻሊ ነው አሁን በታውን ባታምኑም በጣም የአራተኛ የአምስተኛ ክፍል ተማሪ ጭምር እንግዲህ እድሜያቸው በጣም ልጆች የሆኑ ልጆች እንዲህ ነገር ውስጥ እየገቡ ነው። የመጡ ይተኛሉ፣ ምግብ አይበላላቸው፣ ምንም ደግሞ ፍላጎት ማጣት በጣም ይሄ በጣም ፍላጎት ማጣት ምናምን እነዚህ አሁን የነዚህ በሽታዎች ነው። እና ጥሩ ሸውቅ አለመኖር ለምሳሌ እንደ ወጣት እኮ ሞቲቬት ያደርጋል። አሁን እንደዚህ ሃይስኩል ተማሪ ወይ ኤሌመንተሪ ተማሪ ጠርተሽ ስለ ቁርአን ስለ ምናምን ስለሆነ ነገር ስታወሪ ለማወቅ ጤናማ ነው እንትኑ። አሁን ያ እየጠፋ ነው። ትልልቅ መስጊድ ውስጥ ምናምን ይሄ የሥራ ጫና ውስጥ ይሄ ወጫና ውስጥ ደግሞ ያለ ሰው ደግሞ በጣም ብሷል እና ግን ተደብቋል። አይቶ ይላል መስማት ብዙዎቹ እንደውም ስለ እንደዚህ አይነት ነገሮች ልናወራቸው ስንል ፍቃደኛም አይደሉም። እንደገና አመለካከት ፕሮብሌሞችም አሉ። የስነልቦናዊ ጫናዎችን የስነልቦናዊ ድክመቶችን ሰው ማመን አይፈልግም እና ስነልቦናዊ ችግር አለብህም ሰው ሲባል ይደነግጣል። ምንም ነገር የለውም። ኦብቪየስሊ ሁላችንም የሆኑ የስነልቦናዊ ጉዳቶች ጫናዎች ሊደርሱብን ይችላሉና ከዛ ነገሮች የምናገግምባቸው ደግሞ ብዙ መንገዶች አሉ። ሁላችንም ለምሳሌ ፒውር ነገር የለም። አሁን ስናነሳ አንዱ ከአንዱ በሆነ ነገር ነው የሚሻለው። ለምሳሌ ከኔ ከወጣቶች በሆነ ነገር ተሽዬ ሊሆን ይችላል እንደዚህ ማወራ አይደል፣ ግን የሆነ ደግሞ የስነልቦና እንትን ላይ ደግሞ ሊበልጡን ይችላል። ያ የነሱ በሆነ ጉዳይ ያገኙት የስነልቦና እድገት ለምሳሌ በጣም ኮንፊደንት ናቸው በዚህ ጊዜ ልጆች። በቃ ስለ ራሳቸው ማውራት፣ ራሳቸውን መውደድ፣ ራሳቸውን ኤክስፕሬስ ማድረግ እና አሉ እኮ በጣም አሪፍ ልጆች አሉ። እኔ በእነሱ ልክ ላልችል ይችላል። ስለዚህ ያስፈልገኛል ማለት ነው እነሱ። ለምሳሌ ኮሚኒኬሽናቸው በጣም አሪፍ የሆኑ ሰዎች አሉ ወጣቶች ምናምን የንግግር ክህሎታቸው በጣም አሪፍ ይሆናል እና ከነሱ እንማራቸው ከኛ የሚማሩት ነገር አለ። እነዚህን ሁሉ አሁን ወደ ሳይኮሎጂካል ትንተና ውስጥ አይደለም ልንገባ የምንችለው፣ ምክንያቱም ወደፊት በዚህ ጉዳይ ላይ ብዙን ማውራት ፍላጎት አለኝ፣ እናወራለን። ባለሙያም አብረን ቀላቅለን እያንዳንዱን ፕሮብሌሞች በደንብ በሰፊው እንሄድበታለን። በችግሮቹን በጥልቀት ማየት ይፈልጋል፣ ግን በቁርአን በመንፈሳዊ እይታ እንደ እስልምና ደግሞ በረባንያ አይን አሁን ደግሞ ያለንበት ረመዳን እንደመሆኑ ምናልባት ብዙ እህቶቻችን ወንድሞቻችን እኛን ጨምሮ ብዙ አይነት የኑሮ ውጣ ውረዶች ውስጥ በሚገጥሙን ጫናዎች ውስጥ ልንሆን እንችላለን እና ይህ ስትረስ፣ ይህ ሀዘን፣ ይህ ጭንቀት፣ ይህ ድባቴ ምናምን
ኢንዳይሬክትሊ ኢባዳችንም ላይ ራሱ ተጽዕኖ ይፈጥራል። ኢነርጂ ኖሮን እንዳናነብ ያደርገናል። ኢነርጂ ጾማችን ላይ የሚያመጣብን ተጽዕኖ አለ። ከሰዎች ጋር ተቀላቅለን ኢባዳ የመስራት ሞራላችን ይሞታል። ለተራዊ ሰላት የመሄድ እንትናችን ጥሩ አይደለም። ስሑርም ወይም ፍጡርም ኢንተርቴን አናደርጋቸውም። ብዙ አይነት አለ በየቤቶቻችን እና እነዚህ ነገሮች መጀመሪያ ወደ ችግሩ እንገባለን። አሁን እንደውም ይታየኝ ሳነብ አንድ ዓሊም ምን ይላሉ አንድ ኪታብ ላይ አልአስል ኩሉ ሸይን ወመንሸኡሁ ኩሉ ضرر ምንድነው ይላሉ? ሰብር ማጣት ነው ይላሉ። የሰብር ችግር ነው ይላሉ። በቃ የሁሉ ነገር ማጣት ትግስት ማጣት ማለት ነው። እንዴት ካለን እስቲ እናስበው ራሳችን እያንዳንዱ ችግር የሁሉም በላ መንሻ ነው እኮ የሚሉት። የሁሉም ነገር ችግር መነሻው ሰብር ማጣት ነው። እንዴት ካልን በተለይ ፒር ፕሬሸር አለ። አሁን ፒር ፕሬሸር ምንድነው አማርኛ? የአቻ ግፊት ማለት ነው። ለምሳሌ እኔና አንቺ አቻ ልንሆን እንችላለን። ጓደኞቻችን አቻ ነን ወይ ጥንዶቻችን ብዙ አቻ ሰው አለና የሆነ አቻ የሆነ ቆንጆ ኮት ሲለብስ የሆነ ቆንጆ ሰዓት ሲያደርግ በቃ እኔም ልብስ ፈልጋለሁ ጨኔ ፍጥረኝ እንዴት ሰዓት የለህም ሊልሽ ይችላል። ራሱ እንዴት አይፎን የለህም ይባባል ይችላል። አሁን ወጣቶች ከዚህ መጣና አባትየውን አይፎን መግዛት አለብኝ ይላል። የአይፎን ጥቅም ገብቶት አይፎን ሊሰራበት ነው አይደለም። በቃ ፒር ነው የግፊት። ከዛ አባትም ደግሞ ምክንያታዊ ማድረግ በጉዳዮች ላይ ሎጂካሊ አሳምኖ እንዴት ምንድነው አይልም። በቃ ልጄማ ከማንም አንሱ መኖር የለበትም የሚችለው ነው እንደዛ የሚለው። የሚችለው ነው ማረም አይችልም እኮ ያደርጋል። ተበደሩ ይፋለጣል ከወላጅ ወላጅ ምንም ያደርጋል ለልጁ። ልጄ ያን ነገር ለውስጥ ከልጁ ከወንድሞቹ ጋር እንትንማ ማሸነፍማ የኔ ልጅማ እንዲህ አይሆንም ምናምን ይልና ተበድሮ ተቀልሶ ምን ብሎ ምናምን በቃ ያደርግለታል። ይሄ የሚችለው ነው። እዚህ ውስጥ ብዙ ጭንቀት፣ ብዙ ድብርት፣ ብዙ የተበድሮ የሚያመጣው ኮተት የሚያመጣበት ብዙ ፕሮብሌም አለ። የሚያጣውስ ደግሞ ቀን ከሌት እኮ ሀሳብ ሊሆን ይችላል። ባባ አምጣታም በቃ ችግር ሊሆን ይችላል። ሉክ ልጁ በሚያዩ ነገር ሰብር ለማድረግ ቢሞክር በቃ በሰው እውነት ይረብሸናል። ለምሳሌ እኔ እየሄድኩ ነው የሆኑ ጓደኞቼ ባቾቼ የምላቸው ሰዎች መኪና ይዘው ምናምን ሲያሽከረክሩ የትልቅ ቦታ ማሻአላህ አንተ ላለኮ ሐዲስ እኮ ተነግሮናል። አላህ ለነሱ የሰጣቸው ለኔ መስጠት ይችላል። ቁርአን ላይ አላህ ሱረቱል በቀራ ነው ወይحسدون الناس على ما آتاهم ሉክ አላህ ለነሱ በሰጣቸው ነገር ላይ እነሱ ይመቀኛል ይላል። የኪትም ያምጣው ያ ነገር የሱ ነው፣ አላህ የሰጠው ነው። ለኔ ይስጠኝ የሚል ሜንታሊቲ ከመጣ ረሃብ እየፈጠረብኝ ነው። ያንን ለማስታገስ የሚጠይቀኝ ነገር ለማስታገስ ምን አደርጋለሁ? ምንም ነገር ላደርግ እችላለሁ። ካልተሳካ ሌላ የሚፈጥረው ጫና አለ። ስለዚህ ጫና ላይ በሽተኛ ነው ይችላል። እሺ እዛ ከመድረስ ብታገስ በቃላጭ በምናየው ነገር መታገስ አለብን። በሐራም መስራት እየቻለን ካቆምን ሰብር አለ ማዕሲያ ሰብር አለ ጣዓ። ለሊት መነሳት በጣም ከባድ ነው። ፈጅር አይደል ይከብደናል። አንዴ እንነሳለን፣ አንዴ ወይ ስትሪክትሊ እንነሳለን። የሆነ ዘመን ደግሞ በጣም ይከብደናል። ይሄ ሰውኛ ነው። ግን ጣዓ ላይ በቃ ላለማቋረጥ ሰብር ይፈልጋል። ሰብር አለ ጣዓ ወሰብር አለ ማዕሲያ። ብዙ ጉዳዮች ላይ ሰብር ይፈልጋል። ስለዚህ ለዛ ነው ሰብር ሰዎች ሲያጡ የበሽታም የችግር የሁሉ ነገር መንስኤ ነው አሉ ሰብር። ሌላ ከዚህ እንነሳ ብዬ ነው። አዱንያ ሐዲስ ላይ መልዑና ዱንያ ምንድን ነች? የተረገመች የተጠላች ነች። ወማ ፊሃ ሶስትም ያለው በቃ ስለዚህ ዱንያ ምንም ማያረግልን በቃ እንዘጋጋው ቲቪውም ነይቷ እንደዚህ ሳይሆን ኢላ ብሎ እስቲስና አደረገ። ምን الذكر والعلم والمتعلم ذكر አላህን ማስታወስ العلم እውቀትን መፈለግ والمتعلم ደግሞ ትምህርት መማር ሂደቱስ መኖር። ስለዚህ ሰውየው የተኛውንም እውቀት ቢማር ምን ላይ ነው ያለው ማለት ነው? ዚክር ላይ ነው ያለው ማለት ነው። ሰው ለሰው ልጅ የሚጠቅም ማንኛውንም ነገር ቢያስተምር ቢማር ዚክር ላይ ነው ያለው። አላህን ያስተምር። በቃ ይሄ
አላህ የሰጠንን ኒዕማዎች እዚህ ውስጥ ተጠቅመን ሰው ሊጠቅም የሚችል ነገር ውስጥ መሳተፍ ሁሉ አላህ ጋር ኢህቲሳብ አለው። ለምን ኢነላህ ቁርአን ይስተድላል እናርገው ኢነላህ ላ ዩዲዑ አጅረል ሙህሲኒን ይላችሁ ማንኛውም ሰው በጎ የሚሰራ ሰው አላህ በፍጹም የበጎ ሰሪዎችን ምንዳ አይበላም። ሙስሊም ሆነን አልሆነን ምንም ሆነን የሆነን ኸይር ስንሰራ በተለይ ሰዎችን ሊጠቅም የሚችል ለምሳሌ ማብላት ላይ በጣም የተሳተፈ ሰው አላህ በዛ ነገር ሊጠብቀው ይችላል፣ ፕሮቴክት ያደርገዋል። ሰደቃ ላይ ሰዎች የሚጠቅም ጅምሁርን የሚጠቅም አብዛኛው ለሰዎች ሪሊፍ፣ ለሰዎች አማን፣ ለሰዎች ደስታ፣ ለሰዎች ጭንቀት የሚሰሩ ሰዎች ምንም አይነት እንኳን ጥፋት ሊያጠፉ ቢችሉ አላህ በዛ ስራቸው ዚክር ውስጥ እንዳሉ ሊያስብላቸው ይችላል ማለት ነው። ስለዚህ ሰዎች ሰው ከመጥቀም ሰውን ከመጉዳት ሸሽተው ለሰውን ለማስተማር ወይም ሰዎችን ለመማማር ውስጥ ሲወጡና በእያንዳንዱ ጉዳይ ላይ አሁን ለብቻው ሰብር ወደፊት እናወራለን። ሁሉ ነገር እንደዚህ እንላለን። እኔ እኮ አይመለከተኝም። በተለይ አይተን ከሆነ አንዳንድ ስልጠናዎች ላይ ዳዓዎች ላይ ትሬኒንግ ላይ ምናምን ስንወስድ በቃ ሁሉም ሰው ላይ ነው ያለው አጀንዳው። አንዳንድ ሰዎች አሉ ብሎ የሚነሱ ዳዓዎች አሉ በጣም የተለመዱ። አንዳንዶቹ እንላለን ብዙ ጊዜ ተፈጥረው ያው በምሳሌያዊ ኤግዛምፕላሪ ይሄ በምሳሌያዊ ነገሮች ማስተማር ጥሩ ስልት ነው። ግን ደግሞ አንዳንድ የራሳችን አታውጡ ይላሉ አሊሞች ሲመክሩ። ዱዓት በተአምር ራሱን አያውጣ ይላሉ። ቢያንስ የራሱን ይወቅ። አሁን እኮ ሰልፍ አዌርነስ የለንም፣ ራሳችንን እያወቅን አይደለም። ለዛ ነው አይታወቅም። የራሳችን እያወቅን በመጣን ቁጥር ግን የሰዎችን ስሜት የማግኘት ችሎታ አላህ ይሰጠናል። በቀድር ነፍሳችንን ባወቅንበት ልክ አካባቢያችንን የመረዳት ጥበብ ይሰጠናል አላህ። ነፍሳችንን ባወቅን ቁጥር የራሳችንን በሽታዎች፣ ችግሮች እያወቅን እንመጣለን። ስለዚህ የትኛው በሽታ ጋር የትኛው ጋር ነው ያለነው? አሁን አንዳንዴ የስነ ልቦና ችግር ስንል በጣም ብዙ እኮ ነው። ስለዚህ የትኛው ነው የኛ ያለብን? አሁን አይታወቀንም። አንዳንድ ጊዜ አሁን በጣም ጩኸታም ሆነን ሳለ የሚመስለን ግን እንዴት ነው ሰውን መክራለን ወይ ባለቤት ይኖረናል ወይ ጓደኛ፣ ስራ አለቃ ልንሆን እንችላለን ወይ ደግሞ ፍሬንዶች ወይ ጀማዓ ውስጥ ስራ ብንሰራለን እና የሆነን ሰው ጠርተን እንመክራለን። አንተ ይሄ የቁጡ ባህሪ ምናምን ያል እኛ እየጮህን እና እናቆም። በጣም መተላለፍ ሊመጣ ይችላል። ወጣቶቻችን በጣም ብዙ ችግር ውስጥ ገብተው አሁን የምናወራቸው ችግሮች አሉ። በጣም ችግር ውስጥ ገብተው አንተስ እኮ የሚሉት እንደውም አንዳንድ ሰዎች ሊያስተምሩ ይቆሙና እናንተ እንትኖች ብለው ይሳደባሉ። ማነው መታከም ያለበት? አንዳንዴ ከባድ ነው። ለዚህ ነው ሰዎች ዑለሞች እንደሚመክሩን ከሆነ ስናስተምር ይላል የመጀመሪያው ታካሚ እሱ እንደሆነ አስቦ ይቀመጥ። ይሄ አሁን ኢልም ስንቀማመጥ የእንትን አይደለም ለሌክቸር ሰተን ምናምን መርሃባ ምናምን እንደዛ አይደለም። እኛ የምንሰጠው ነገር ሪሊ እነሱ ውስጥ ከነሱ የምንፈልገው ነገር አለ። አጅር እያገኘን ነው፣ ዚክር እያደረግን ነው። ለምሳሌ ዳዕዋ እያደረግን ነው አይደል? አሁን ካሜራ ሰክተናል፣ የሚቀርጹ ሰዎች አሉ ምናምንና ሀድራ ውስጥ ነው ያለነው ማለት ነው። ለምን እዚህ ውስጥ ምንዳ አለ፣ ኢህቲሳብ እናደርጋለን፣ እንማማራለን ጭምር ማለት ነው። ስለዚህ በዋናነት ከወጣቱ እንነሳ እንጂ ቀጥሎ የምናነሳቸው እኔ ጋር ሁለት ነገሮች ዋና ያዝኳቸው ነገሮች አሉ። ዲፕሬሽን የሚባል ነገር ምንድነው? ድባቴ ይሉታል በአማርኛ። ድባቴ ማለት የአእምሮ ላይ የሚፈጠር የጤንነት ጉዳይ ነው፣ የጤንነት ሁኔታ ነው እና ምንድነው የተረዛዘመ ጭንቀት ማለት ነው። በየቀኑ ጭንቀት ይመጣብናል። አሁን ዛሬ ጠዋት ስንወጣ ወይ ቁርስ አልበላንም ወይ በሆነ ሲስተም የሆነ የሚደብረን ነገር አለና ያ ድብርት ሊሄድ ይችላል ወይ የሆነ ነገር ስናደርግ ወይ ሻይ ስንጠጣ ወይ ምናምን። እሱ ጤናማና ያለ ነገር ነው ሁሌ ህይወታችን ላይ። አሁን ለማውራት የሞከርነው ምንድነው የሚቆይ በጣም ረጅም ጊዜ የሚያስተኛ ከሰዎች ጋር ማያስወራ የምግብ ፍላጎት የሚዘጋ ኮዞች ሊኖሩት ይችላሉ። ወይ በጤንነት ነው ወይ በፈተና መውደቅ ነው ወይ ገንዘብ ማጣት ነው የሆነ በፌለሪቲዎች ወይም በምናምን
አንዳንዴ ደስታም የስትረስ ምንጭ ሊሆን ይችላል። ለምን ሎስት ማድረጉ ምናምን በኋላ ማለት ነው። እና ሙድ ይሄ ሙድ የምንለው ባህሪ ጠባይ የምንለው ነገር ሚድ ስዊንግ የምንለው ነገር አለ። ሎስ ኢንተረስት ኢን አክቲቪቲ በማንኛውም ጉዳይ ላይ ፍላጎት ማጣት እና በተለይ ወጣቶች ላይ ይታያል። ስራ መስራት አይፈልጉም። በጣም አቅም አላቸው፣ በጣም የመስራት ኃይል አላቸው፣ ችሎታ አላቸው፣ ግን አይሰሩም። የመናገር የማስተማር ሰዎችን ተወዳድረው ምንም ነገር የማድረግ አቅም ኖራቸው ግን አያደርጉም። እና ምንድነው ሲባል ወይ ከቤት አይወጡም ወይ የሆነ ክፍል ቆልፈው ይተኛሉ። አንዳንድ ሰዎች የኪሳራ ይደርስባቸዋል፣ ሱቅ ይፈርስባቸዋል፣ ወይም የተለያየ ህይወት ላይ እንግዲህ ይሄ ነው የማይባል በጣም ብዙ ችግር ይመጣል። እና አንድ ቀን ሁለት ቀን አይደለም የሆነ በጣም ለተከታታይ ጊዜ ዲፕረስድ ይሆናሉ። እና ይህ በጣም ክሪቲካል የሆነ ሕክምና የሚፈልግ ቁርአናዊ ቴራፒ የሚፈልግ ነገር ነው። ለምን ሰዎች በተለያየ ሪዝን አይምሯቸው እየቆሰለ ነው ማለት ነው። አይምሯቸው ቁስለት ይፈጥራል። ያ ትራውማ የሚሉት ሳይኮሎጂዎቹ ማለት ነው። የአይምሮ ቁስለት ማለት ነው። እና ያው ስናወራው በጣም ቴክኒካል ነገሮችን እንተወውና በጣም የመታመም ባህሪ ውስጥ እንገባለን ማለት ነው። ስለዚህ ማንኛውም የምንታመማቸው ነገሮች ደግሞ ምን ይፈልጋሉ ማለት ነው? ህክምና ይፈልጋሉ። እና አንዱ ፕሮብሌም ይሄ ነው የማየው በጣም ሶሳይቲያችን ውስጥ በተለይ ወጣቶች፣ የሶሻል ሚዲያ ተጠቃሚዎች፣ የሰውን ውዴታ የሚፈልጉ በጣም ብዙ ሰዎች አሉ። የላይክ እጥረት፣ የቪው እጥረት አለ። የብሎግ ላይ ሰርተው ያለመታየት፣ ፕሮዳክት የሚያመርቷቸው ፕሮዳክቶች ያለመሸጥ ምናምን በጣም በዛ የተነሳ ሲሪየስ የሆነ ህመም ውስጥ ይገባሉ። እና እንዲህ አይነት ሰዎች ቅድም ከዚህ ጋር ወደ መፍትሄው ከመምጣታችን በፊት ሌላም አለ። አሁን ምንድነው አንዛይቲ ጭንቀት የምንለው ነገር ላይክ አሁን ይሄ ፊር ኦፍ ፊውቸር ነው ይሉታል። ነገ ምን እበላለሁ ነው ማሰብ ይሉታል። በጣም ከባድ ነገር ነው። ነገ ምን እጠጣለሁ፣ ነገ የት ሄዳለሁ፣ ነገ ምን ይገጥመኛል፣ አሁን ስመረቅ ወይ እናቴ አብራኝ ትኖር ይሆን፣ እናቴን ስራ ላጣ ይሆን፣ አሁን ያገኘሁት ይሄን የመሰለ ስራ እንደው አምልጦኝ እንደው በቃ ልወድቅ ይሁን ምናምን የመጨረሻ በቃ መጨናነቅ፣ መረበሽ ስሜት ነው፣ ጭንቀት ውስጥ መግባት ነው። ይሄ በጣም ከባድ ነው። ለዛ ነው ሰው አንዳንድ ሰዎች ፈሪ ይሆናሉ ህይወታቸው ምንም ነገር ለማድረግ ለመድፈር፣ አንድ ቦታ ሄዶ ለመወዳደር፣ ከአንድ ቦታ ወደ አንድ ቦታ ስራ ለመቀየር፣ አካባቢ ለመቀየር፣ ጓደኛ ለመቀየር በጣም የሚፈሩ ሰዎች አሉ። እቺን ጓደኛ ካጣው በቃ ሌላ ጓደኛ አላገኝም። አንዳንድ አሉ ልጆች እኔ ጋር የሚመጡና ጓደኛ ሎስት ማድረግ በቃ በጣም ከባድ አንዛይቲ ውስጥ የሚከታቸው ለቀናት የሚያነቡ ልጆች አሉ። እንዴት ጓደኛዬ ተወችኝ ይሉ ማለት ነው። ሌላ ጓደኛ ይዘዋል እነሱ በቃ አሁን ሪሌሽንሺፕ ላይ ይሄ እንትን አለና እነዚህ ነገሮች ወደ ምን ይወስዱታል? ሰዎች ወጣቶች ወዴት ይወስዱታል ሲባል ወደ አላስፈላጊ ኮፒንግ ሜካኒዝም ይወስዳቸው። ይብዛም ይነስ ማንጠቅሳቸው ሌሎች ፕሮብሌሞችን ዋና የሚገኝበት ነው ብዙ ሰው እና ከዛ ከነሱ ይሄድና አንሄልዚ ወይም ጤናማ ያልሆነ ስትረስን ማስወገጃ መንገድ ይጠቀማል። ለምሳሌ ስትረስ ለማስለቀቅ ወይም ደግሞ ዲፕሬሽንን ለማስለቀቅ በሚል ረጅም በቃ ፊልም ውስጥ መነከር ሊሆን ይችላል። አንሄልዚ ነው ሊሰራ የሚችልበት አግባብ ሊሆን ይችላል፣ ግን አንሄልዚ ሊሆንበት ይችላል። ወይ ወደ አላስፈላጊ ሱሶች ውስጥ ይገባሉ። ሱስ ውስጥ ይገባሉ። በጣም ብዙ አይነት ሱሶች አሉ እንደምታውቁት ነው። ብዙ አይነት ሱሶች ውስጥ ሰዎች ይገባሉ። ምክንያቱም ለመርሳት የሆነ ነገር ሲስብ በቃ ከዚህ አሁን ከተፈጠረበት የአንዛይቲ እና የድባቴ ስሜት ውስጥ ባንዴ ያወጣዋል። እና እነዚህ በጣም አንሄልዚ ግን ሰውየውን በኋላ ይጎዳዋል። መጨረሻ ላይ የሆነ ሲሪየስ የሆነ የኩላሊት ምናምን እንደዚህ ሜዲካሊ ተመርምረው የሚገኙ አብዛኛው በሽታዎች መነሻቸው ሌላ ነገር ነው። አብዛኞቹ ሁሉንም ሳይንቲፊክሊ ባለሙያ ስላልሆንኩ ይሄ ነው ብዬ ባልልም አብዛኛው ግን ሰዎች እነዚህን ነገሮች በጥንቃቄ ባለመያዛቸው፣ በባለሙያ ሄደው ባለመስመርመራቸው፣ በስነ ስርዓት ባለመታከማቸው ምን አይነት ፕሮብሌሞች ይመጣሉ? አላስፈላጊ የሆኑ እነሱን የምናስወግድባቸው የተለያዩ መንገዶች ይመጣሉ። አንዳንዴ አሁን ሱስ ላይ የምንሰማቸው ዳታዎች በጣም አደገኛ ናቸው። ወጣቶች ላይ በተለይ የትምህርት ቤት ተማሪዎች ላይ ምናምን በጣም ፐርሰንቱ ብዙ የሆነ ምናልባትም
ከግማሽ ያልተናነሰ ዳታዎች ነው። ከግማሽ ፐርሰንት የትምህርት ቤት የሃይስኩል ተጠቃሚዎች ናቸው የሚባሉ ፋክቶች እየወጡ ነው ዳታዎች እና ያስደነግጥሻል። እንደ ድሮ የምናውቃቸው የተወሰኑ ሱሶች አይደሉም ያሉት። በጣም ብዙ በመርፌ የሚወጉ በኪኒን የሚቃሙ ምግብ ላይ ዱቄት ተደርገው የሚበተኑ ብዙ አይነት እነዚህ ሁሉ ለምንድን ነው እነዚህ ሁሉ ነገሮች ለምንድን ነው የመጡት ሲባል ከዛ በጣም ጭንቀት ውስጥ ከገቡበት ጭንቀት ለማውጣት በሚል ነው። ምክንያቱም የሆነ ነገር ስናድርግ ስንቀምስ ስንበላ ትንሽ ሰዓት ከዛ ዓለም ውስጥ ያስወጣናል። ከዛ በሰዓቱ ትንሽ ጤነኛ እንሆናለን፣ ሰላም እንሆናለን። መድኃኒቱን ቀመን ወይ ሱሱን የሆነ ነገር አድርገን የሆነ ስሜት ውስጥ ደስ የሚል ስሜት ውስጥ እንገባ ይሆናል። ከዛ ግን መልሶ ያወጣናል። መልሰን ሱሱን በጣም ብዙ ጊዜ በደገምነው ቁጥር የሆነ አካላችን ይጎዳል። ወይ ጭንቅላታችን፣ ወይ እጃችን፣ ወይ እግራችን የሆነ ቦታ ወይ ጨጓራ የሆነ ቦታ ይጎዳል ማለት ነው። ስለዚህ ጤናማ የሆኑ አሁን እንዴት እዛ ውስጥ እንገባለን? መነሻችን ላይ አንስተን ሰዎች በትክክል ሰብርን ማጣታቸው፣ በትክክል የበረካን ኮንሴፕት አለማወቃቸው፣ በትክክል የስፒሪቹዋል ሚኒንጎችን አለማወቃቸው፣ በትክክል የቂንን ማጣታቸው እዚህ አይነት ፕሮብሌሞች ውስጥ እዚህ አይነት መሻኪሎች ውስጥ እንዲገቡ አድርጓቸዋል ብዙ ሰዎች። እና እነንትና ብቻ አይደለም እኛም ብዙ ጊዜ ህይወት ላይ እናማራለን። በሆነ ጉዳይ ስትረስ ውስጥ ገብተን ሊሆን ይችላል። የሆነ የሚያሳስበን የሚያስጨንቀን ነገር ምናልባት አሁን በዚህ ሰዓት እየተጨነቅን ሊሆን ይችላል። እረፍት አጥተን ሊሆን ይችላል። አይምሯችን ሁሉ የሚጠይቀን ነገር አለና እንዴት ነው ከእለት ተእለት ስትረሶች ወደ ሲሪየስ ወደ ሲቪር ደረጃ ሳይደርስ በጣም ሲሪየስ እኛን የሚጥለን የሚያሳስበን ማያስበላ ቤት ውስጥ ብርድ ልብስ ውስጥ ተጠቅልለን ማያስተኛ ደረጃ እንዲደርስ የሚያደርገው ምን ብናደርግ ነውና እነሱ ነገሮች ላይ አውርተን ጥሩ ክሉ ብንሰጣቸው ጥሩ ነው ለተመልካቾቻችን። ስለ ሳይኮ ችግሮች ብዙ በደንብ ዲቴል ማንገባበት ምክንያት አንደኛ ፕሮፌሽናል አይደለንም፣ ግን እኛንም ካጋጠመን አካባቢያችን ጋር ሁሉም ችግር ያው ኢግኖር የምናደርገው ወይም የምንሸሸው ጉዳይም አይደለም። ብዙ ጊዜ መሸሽ ብለን ስለምናስብ ችግሮችን እንድንጋፈጥም ነው አላህም ረሱል አለይሂ ሰላቱ ሰላም በሲራቸው የሚያስተምሩንና መጋፈጥን በተውን ቁጥር ለዚህ ምን ስለሚያጋልጠን ማለት ነው አንዳንዴ። ስለዚህ ችግሮችን ስናነሳ ሙሉ ችግሮችን እንድንዘረዘር ሳይሆን ቁርአን ለነዚህ ችግሮች መድኃኒት እንዴት ነው የሆነው? ችግሮቹ የመጡበት ሚንስ አለ። አንተ እንዳልከው ሰብር ማጣት ይሆናል። የሄድንበት ይሄ መንገድ የሚያሰምርልን ተርቢያ ማጣት ሊሆን ይችላል። ቅድም ስለ ወላጅ ስታነሳ ፒር ፕሬሸሩ ልጁ ላይ ብቻ ሳይሆን ወላጁ ላይ መጥቷል ማለት ነው። ወላጅ ይሄንን ልጅ ፒር ፕሬሸር እንዳይኖረው ላይችል ይችላል። ሙሉ ለሙሉ ያሳድጋል፣ ሙሉ ለሙሉ መንገዱን ይቀርጻል ማለት ሳይሆን በዛ ሰዓት ግን ያንን ዲሲዥን ከመወሰን ያንን ውሳኔ ከመወሰን ሌላ ነገር ወደ ሌላ መንገድ የሚወስደውን ወደ ዲፕሬሽን የማይወስደውን በኋላ ላይ ምክንያቱም የኮምፒቲሽን ዓለም የውድድር ዓለም በአይፎን ብቻ አያበቃም። አይፎን ተገዛለት ኔክስት መኪና ቢገዛለት መኪና ገዛልኝ ሊለው ነው ማለት ነው። ስለዚህ በኋላ ከእድሜ ጋር ደግሞ ማቹሪቲ ሲመጣ አሁን ግዛልኝ የሚለው ትንሽ ልጅ የሆነ ሰው ነው። አሁን ላይ ያለ ወጣት ራሱን መቻል ላይ ምክንያቱም ሶሻል ሚዲያ ላይ አሁን ቲክቶክ ላይ ብዙ ኮንቴንት ክሬተሮች መኪና ይዘዋል። ዩኒቨርሲቲ አልገቡም፣ አልተማሩም። 12ኛ ክፍል አሁን እንደውም ለትምህርት ያለን ፍላጎትም እየቀነሰ ስለሆነ ካለው የትምህርት ካሪክለም ጋር ወደ ስራ ዓለም ተገብቶ ሁሉም ገንዘብ ይዘዋል ወጣቶች። ያንጌጅ የነሱ እድሜ ብር ይዘዋል። ራሳቸውን ወደ መቻል ደግሞ አሁን እየሄዱ ነው ወጣቶች። ስለዚህ ያ ፊር አለ። ይሄ አንዛይቲ የምንለው የነሱ አንዛይቲ ሞር ፎከስ ያደረጋሉ ልጆች ላይ ስለሆነ ወይም ወጣቶች ላይ ስለሆነ ነው እንጂ ሁላችንም ጋር አለ። እንዴት ነው መኪና መገዛው ነው ኢሹ እየሆነ ያለው። እኛ እኮ በዛ በሰዓታችን ተምረን ምናምን የሆነ የምናስበው ራሱ በስቴፕ ነበር። አሁን ስቴፑን የሆነ ሚስ አድርጎ እንትን ይላልና ጥሩ ነው መኪና ይሄ ማቴሪያል ነገሮችን ማሟላት ጥሩ ሆኖ ሳለ የእሴት መለያየት ተፈጥሯል። አሁን የእሴት በጣም ተፈጥሯል። እሴት አባት ምን አይነት እሴቶችን ነው ለልጆች የሚያወርሰው? ልጆቻችን ለወጣቶቻችን ምንድነው የምንሰጣቸው? እኛ ከወላጆቻችን የተረከብናቸው እሴቶች አሉ። ኤግዛሚነስ ፖዚቲቭ እሴቶች ብዙ ወስደናል። ለቁርአንን፣ እስልምናን፣ ተርቢያን፣ መከባበርን፣ ሞራልን ወስደናል። አሁን ጊዜ አጋጣሚ ሆኖ ብሪጅ የመሰበር ድልድዩ የመሰበር አደጋ ደርሶበታልና ከዛ ልጆቹ የሚወስዱት ወይ ከሚዲያ ከሶሻል ሚዲያ ከታዋቂ ሰዎች ከአርቲስቶች ከሙዚቀኞች ከምናምን ነውና
እነሱ የደረሱበት ነገር ላይ ነው ለመድረስ እንጂ የሆነ ወላጁን አይደለም የሚመለከተው። ወላጁ ለምሳሌ ትምህርት እንዲማርለት በትምህርት ውጤታማ እንዲሆን አገሩ እንዲያገለግል በደንብ ስራ እንዲሰራ ተመርቆ ዲግሪ ይዞ ምናምን ብሎ ዊሽ ያደርግለታል። ልጁ ግን በግዴታ ነው የሚማረው። ብዙ ልጆች በነገራችን ላይ እንደዛ ነው ስሜታቸው ገንዘብ መያዝ ገንዘብ ማሳደድ ነው። ፖዚቲቭ ነው ጥሩ ነው እኮ መነቃቃቱ። ግን ደግሞ ባላንስ ማድረግ እሴት ማሳየት መወያየት ደግሞ ይፈልጋል። እንዴት ነው የምናመቻምቸው ነው እንትን ይፈልጋል ባላንስድ መሆን ይፈልጋልና እዚሁ ጋር ያይዤ ማስታወሰው ወጣቶችን ምንድነው ረመዳን ውስጥ ስላለን ቁርአን ላይም ፎከስ የመጀመሪያው ክፍላችን ላይ በደንብ ስለተደብሮ ስለተላዋ ያወራነው መልሰው ይዩትና ከዛ አሁንም በቁርአን ነው የምንመክራቸው። መላቸው ነገር ምንድነው ወስተዒኑ ቢሰብሪ ወሰላህ። አሁንም ቢሆን ስለ ሰብር አውርተናል። የቱ ጋር ነው ትዕግስታችን የተቆረጠው እንፈልገው። የሆነች ቦታ የተሰበረች ትዕግስታችን ነች እያስከፈለች ያለች። የወንጀላችንን ምንጭ ትዕግስት ማጣት ነው። የጭንቀታችንን ምንጭ ትዕግስት ማጣታችን ነው። ስለዚህ በምንድነው ወደ ትዕግስት የምንመለሰው ስንል ወስተዒኑ አላህ በጣም የሚገርም እኮ ነው። ወስተዒኑ ማለት ታገዙ። አላህ እንትን ሰጠን ምርኩዝ ሰጠን ማለት ታገዙ በምን ቢሰብሪ ወሰላት ሰብርና ሰላትን ትዕግስት በትዕግስትና በሰላት ታገሱ። በቃ በየትኛውም ሁኔታ ታገሱ። ወላጆቻችሁ ሞቷል ታገሱ። ገንዘብ አጣችሁ ታገሱ። ንግድ ከስራችኋል ታገሱ። ቤት ፈርሶባችኋል ታገሱ። ጓደኛ አጣችኋል ታገሱ። ባል አጣችኋል ሚስት አጣችኋል ልጅ አጣችኋል ታገሱ። በቃ እንደረግ ችግር የለውም ከኔ ጋር ነው ያለው። ከዛስ ቢሰብሪ ወሰላህ ሰላትን ለዚህ ነው አሁን ትክክለኛው ሰላት የምንሰግደው ሁለት አይነት ሰላት አለ እዛው ቁርአን ውስጥ ሳንወጣ። አንደኛው ዝም ብለን አርካኑ ሹሩጡን እና የምናሟላው ማናችንም ምን እየተማማርን ያለነው በደንብ እንቀጥል። ባህራ እንዴት ነው አርካን እንዴት ነው በደንብ እንቀጥል። ጥሩ ነገር ነው። ስናት ግን ኢነፍ እሱ ብቻ በቂ አይደለም። ምን መጨመር አለበት ይላሉ ሰላት እሱ የመጀመሪያው ዛሂራ ነው። ባጢን ያስፈልገዋል። የባጢን ውስጣዊ ምንድነው እሱ ይላሉ ሁዱር በሱጁድ ላይ ነው ቅርብ አላህ እዛ ጋር የምናወራቸው ኬዞች አሉ። اللهم اعني على ذكرك وشكرك وحسن عبادتك አይደል እዛ ሱጁድ ላይ ሆነን ጌታ ያራግዘን አረ እንደዚህ ያርጉን አረ እንደዚህ በቃ እያንዳንዱ ኮምፕሌን ወደ አላህ መቀየር አለበት። ጌትዬ ሰው ፊት ሲሆን ኮምፕሌን ውርደት ነው። በቃ ምን ባክ እዚህ ሀገር መኖር ምን ያደርጋል እንላለን በተለምዶ እንደዚህ የሆነ ነገሮች እንለቃለን። ኖ እያንዳንዱን ነገር ከአላህ ጋር እናስተሳስረው ኢህቲሳብ እናድርገው። ያን ጊዜ አላህ ለኛ የሚሰጠው መንህ አለ ማለት ነው ስጦታ አለ። ሌላው ኢኽላስ ንያ ቀስድ ሊላህ እያንዳንዱ ነገሮች አደብ مع አላህ ሰላት ውስጥ ኹሹዕ ወሩጁዕ እዛ ውስጥ መገኘት አላህ መለመን በተለይ ረመዳን የሚቻል እንደዚህ ምክንያቱም የሚወሰውሰን ነገር ይቀንሳል አይደል እሱ ፊደት ሸያጢኖች ታሰራሉ ምናምን። ስለዚህ የሚቀንስ ረብሻው ይቀንሳል። መስጊድ የመግባት አቅማችን ይጨምራል። መስጊድ የማዳመጥ ሙሐደራዎችን ዒልሞችን የማዳመጥ ቁርአን ውስጥ የመስማት ቀደም ቲላዋሊም ስለመስማት አወርተናልና ሁላችንም ስፔሻሊ ደብሮኛል አሙኛል ተክዣለሁ አስጠልቶኛል ህይወት እንዲህ ብሎኛል ምናምን አይነት ሐሳብ ደግሞ ያለን ሰዎች በጣም ኮኔክት ማድረግ አለብን። ወስተዒኑ ቢሰብሪ ወሰላህ በጣም ኢምፖርታንት ነው። ሰብርና ሰላት የተቆራኙ ነገሮች ናቸው። ስለዚህ ሰብር ሙሰሊ ሁሉ ጊዜ አንድ ሰው የሚሰግድ ሰው ምን አለ ማለት ነው ከጌታው ጋር ሁሌ ኢትሳል አለው ኮኔክት አድርጓል እያወራ ነው እየተናገረ ነው ማለት ነው። ስለዚህ አሰብር አሚር ጁኑድ المؤمن ሰብር ማለት ለአንድ አማኝ ማለት ነው የሰራዊቱ አሚር ነው። እንደ ሰራዊቱ አሚር ነው የሚሆነው። በቃ ዋና ነገር ነው። በቃ ሰብር ህይወታችን ላይ ሰብር ማለት የህይወታችን ግማሽ ነው ይባላል። እዛ ሰቅጥ ሰብር يعني ሰቅጥ الحياة ማለት ነው። ሰብር ሲቋረጥ ህይወትም አንድ ላይ አብሮ ይቋረጥ። ስለዚህ ስናወራው በጣም ቀላል ይመስላል እንጣፍጣለን ስናወራው በጣም ፕራክቲካል ስናደርገው በጣም ከባድ ነው። እውነት ነው። እያጣን መታገስ እየራበን መታገስ የሆነ ምን አጣህና ምን አለብህና ምናምን እንባባላለን እና አንደኛው ይሄ
ትልቁ የሚጠቁሙት ነገር ከእንዲህ አይነት ዓለም ውስጥ ለመውጣት በሰብርና በሰላት ታገሱ ይላሉ። በየትኛውም ጉዳይ ማለት ነው፣ በየትኛውም ጉዳይ። ሁለተኛው ደግሞ ሁለተኛው ላንሳ ወይስ ሁለተኛ መፍትሄ አለኝ? አንድ ሁለተኛው መፍትሄ ላይ ሰዓት ካለ ልጨምርበትና የበሽታዎች ሁሉ ሰዎች እንዳይተገብሩ፣ ኢባዳ እንዳይሰሩ፣ አኽላቃቸው እንዳያምር፣ እስልምናቸው ላይ ስትሪክት እንዳይሆኑ፣ ሁሌ እንዳይቀሩ፣ ሁሌ እንዳይሰግዱ፣ ሁሌ እንዳይጾሙ የሚያደርጋቸው 4 ምክንያቶች አሉ ይላሉ። እነዚህ 4 ምክንያቶችን ካስተካከሉ ከየትኛውም ከእስልምና ሜዳ ላይ ከተርቢያ ሜዳ ላይ ራስን ከማደስ ራስን ከማስተካከል ራስን ከመሰል ከጠቀስናቸው በሽታዎች ለመጠበቅ የሚያግዙ 4 ነገሮች አሉ። እነሱን 4 ነገሮች ሰውየው ፕሮቴክት ካደረገ ይጠበቃል ይላሉ። እና በጣም ቆንጆ ሀሳቦች ናቸው። ትልቅ ዑለማ ናቸው የተናገሩት። አንደኛው ጀህል ይላሉ። በሽታ ትልቁ በሽታ አለማወቅ ነው። ስለዚህ አለማወቅን በየትኛውም ሁኔታ በሚጠቅም ዕውቀት ለመቀየር ሞክር ይላል። የሆነ ነገር ደብሮናል፣ የሆነ ነገር አሞናል፣ ያላወቅነው ነገር አለ ማለት ነው። ስለዚህ ለማወቅ እንሞክር። ሰልፋችን ራሳችንን ካላወቅን እንወቀው። ስለዚህ እንድናለን። በጣም የሚረብሽን በሽታ አለ። እዚህ ጋር የሆነ ነገር ይናመመኝ ብለን በጣም ተጨነቀ። ኢሚዲየትሊ ምንድነው የምናደርገው? ሄደን ዶክተር ጋር ምክንያቱን እንናገራለን። ከዛ ልክ ሙያዊ ትንተና ሲሰጠን ሪሊፍ እንሆናለን። ንግግራችን የሚቆረጥ ነበር ይመስል መጀመሪያ፣ ግን ሄደን እንደዚህ ነው እንዲህ ነው ሲላ ኦኬ ነገር በቃ እንደው ለሰው እናብራራለን። አይ ኖርማል እኮ ነው ሽታው እንላለን። ሁለተኛው ضعف الإيمان የኢማን መዳከም ነው። የኢማን መዳከም ደግሞ አዕማል ሷሊሖች ያስፈልጋል። ጾም፣ ሰደቃ፣ ሰላት፣ ዚክርና የምንሰጣቸው ነገሮች የምናወራቸው መልካም ስራዎች የኢማናችንን ድክመት ይቀንሱልናል ማለት ነው። ስለዚህ ያንን በጣም መጠንቀቅ አለብን። ሌላው ጦለል አመል፣ ይሄ የተረዛዘመ ምኞት ነገ ሰራዋለሁ እና ፕሮክራስቲኔሽን ውስጥ ያስገባናል ማለት ነው። ብዙ ጊዜ ሰዎች ስለ ጥሩ ነገር እናውቃለን። መስገድ እንዳለብን፣ መጾም እንዳለብን፣ ቁርአን መቅራት እንዳለብን በጣም ብዙ መረጃዎች አሉ። ግን አይምሮአችን ይነግረናል you have time፣ ጊዜ አለ፣ ወጣት ነህ፣ ምቾት አለ። እንትና እኮ ስለተመቻቸው ነው የሚሰግዱት ራሱ ይነግረናል። ነፍስያ ምን እሱ ምን አለበትና ምናምን ይባላል። ኖ ዛሬ ነው የኛ ህይወት ያለው ዛሬ ነው፣ ዛሬ ነው። ስለዚህ ረመዳን ውስጥ በተለይ ስንሆን አያም ማዕዱዳት አልተባለ። ስለዚህ ዛሬን መጠቀም ነገ የአላህ ነው። የመጨረሻ አክል ሹብሃት ነው። የሚያጠራጥሩ ነገሮችን መመገብ እንደዚሁ አላስፈላጊ በሽታዎች ውስጥ እንድንገባ፣ ጭንቀት ውስጥ እንድንገባ ያደርገናል። ሐራም ምግቦች የሚያጠራጥሩ፣ ለምሳሌ ሐራም የሚሰራ አራጣ የሚበላ ምናምን ጓደኛ ይዘን ከሱ ጋር ስንበላ ማለት አይደለም። ምን እንጠራጠራቸው ሶርሳቸው ሐራም የሆነ ነገሮች ካሉ ማለት ወረዕ ያስፈልገዋል፣ መጠንቀቅ። በምናገኛት በደሞዛችን ወይም ነገደን በምናመጣት ነገር አልሐምዱሊላህ ብለን እሷ ላይ ብቻ ዲፔንድ ሆነን መኖር ነው ያለብን። ሐላል ያልሆነ ነገር እኛ ህይወት ላይ እንዳይመጣ መጠንቀቅ አለብን። ምክንያቱም ብዙ በሽታዎች የሚበቅሉት ሐራም በሆኑ በምናገኛቸው ነገሮች ናቸው። ወዳችን ውስጥ አክቹአሊ ሜዲካሊ በሽታ የሚነሳው ውስጣችን በሚፈጠር ልክ ያልሆነ አመጋገብ ሊሆን ይችላል። ስለዚህ ይህን ጉዳይ ወደፊት ልናወራው የምንችልባቸው እድሎች ይኖራሉ ብዬ አስባለሁ። አጠቃላይ ከችግሮች፣ ከጭንቀቶች፣ ከሀዘኖች፣ ከህመሞች መዳን የምንችለው በእውነት ማሰብ ስንችል፣ ማስተንተን ስንችል ነው። ስለዚህ ረመዳን ደግሞ ለማሰብ፣ ለማስተንተን፣ ለማዳመጥ፣ ለመወያየት በጣም ምቹ ወር ስለሆነ ስትሪክትሊ በእንዲህ አይነት ጉዳዮች ላይ በደንብ መስራት አለብን ብዬ አስባለሁ እና ኢንሻአላህ በሌላ ፕሮግራሞች ላይ ደግሞ የበለጠ እንደዚህ አይነት ጉዳዮችን እያነሳን እንወያይ ይሆናል ብዬ አስባለሁ። ኢንሻአላህ ያው ሰፊውን ጊዜ ሰጠው ከስራ ጋርም ስለሚገናኝ ከልጆች ጋር ነው የምትለው ብዙ እንደዚህ አይነት ሾዎችን እያዳመጥክ መዋል በራሱ ምንድነው እሱ ራሱ ወደ ጭንቀትም ስለሚወስድ ማለት ነው። የነሱ መስማቱ ራሱ ለራሱ ቴራፒ መውሰድ ያለበት ያ ሰው ነው ትለኛለህና ማለት ነውና ስለ ሕክምና ስናወራ ወይም ስለ መድኃኒት ስናወራ በመድኃኒት ኤክስፓየር ዴት አለው። ቁርአን ግን ኤክስፓየር ዴት የለውም። ውጠኸው እንትን ሳይድ ኢፌክት አይፈጥሩም። መድኃኒቶች ሳይድ ኢፌክት አላቸውና ማለት ነው። ይሄንን ስትውጥ ሊያጦለውል ይችላል፣ ሊያቅለሽልሽ ይችላል የሚል ፕሪካውሽን ይሰጡናል ዶክተሮች አይደለ? ሰው ቁርአን እንደዛ አይደለም። ሰብር ለማድረግ ምንድነው የሚጠቅመን ስንል ትልቁ ይፈናችን ቁርአን ነውና ማለት ነው። ረመዳን ቁርአን የወረደበት ወር ነው ሲባል የበለጠ ከቁርአን ጋር ኢንተርኮኔክት የምናደርግበት ስለሆነ
ስለዚህ ተማሪዎች ከሆነን ትምህርታችን ላይ ሰራተኞች ከሆነን ስራችን ላይ ብዙ ጫናዎች አሉ። ስለ አንዛይቲ ቅድም እንዳልከው ፕሮፌሽናሊ ውስጥ ገብተን ስለማናወራ የረሱል አለይሂ ሰላቱ ሰላምን ሐያት ብናይ ከዛ በኋላ የመጡትን ደጋግባሮች አሪፎች ታሪኮችን ስናይኮ ሙሉ ህክምናቸው በቁርአን ነው የመጣው። ሱረቱል ፋቲሃን ቀርተው ተፍተውብህ ውሃን እንኳን በፋቲሃ ቀርተ መጠጣት ብዙ ምናንሳቸው አሉ አይደል? እንደ ቲፕ እናንሳ ቢባል ብዙ ማንሳት የምንችላቸው ጉዳዮች አሉ። ግን እነሱ ነገሮች ምን ይፈልጋሉ? ያቂን ይፈልጋሉ። ወደ ኋላ ስናይ ችግሮቹን ሰብር ማድረግ ቀላል አይደለም። ነብዩላ ዩሱፍ ነብዩላ ያዕቁብ ቀላል ሆኖ አይደለም እኮ ያ ሁላ መለያየት ከባድ ነበር። ግን ውብ የሆነውን ሰብር በእነሱ ነው የገለጸው። ስለ ሰብር ሲወራ ብዙ ጊዜ የሚመጣልን ነብዩላ አዩብ እና ነብዩላ ያዕቁብ ናቸው። ግን ህመሙ ትልቁ ህመም የነበረው የማጣት ስሜት የመከፋት ስሜት ትልቁ ሳድነስ ያለው እሱ ጋር ነበር። ሱረቱ ዱሃ የወረደበት በሱ ነው። ሱረቱ ዩሱፍ ለረሱል ሰለላሁ ዐለይሂ ወሰለም፣ ሱረቱ ካህፍ እነዚህ ሱራዎች የወረዱት ለረሱል አለይሂ ሰላቱ ሰላም ህክምና እንዲሆን ልባቸው ላይ ቁርአን ሲወርድ እኮ እንዳይጨነቁ እንኳን አላህ Subhanahu Wa Ta'ala በትክክል ያስቀምጣላቸው ልባቸውን የመረጠላቸው ከሁሉም ቦታ። ለምን ኢንተርኮኔክት ያደርጋል ልብ ምንለው ቦታ ላይ ብዙ ስራዎች ይሰራሉ። ባትል ፊልድ ያለው ትልቁ ልብ ላይ ነውና ነፍሳችን እዛ ጋር ታስጨንቀናለች። ሩህ የምትባለው ንጹህ ሩህ መልካም ነገር የምትፈልገው ሩህ አለች። እዛ ጋር በጣም ትልቅ ከፍተኛ የሆነ ጦርነት አለ። እነሱ የሚታከሙት በቁርአን እነዚህ ሁላ ባላንሲንግ ቅድሃል ቅድም መሀል ላይ የምናመጣው ቁርአን ወደ ውስጣችን ስናመጣው ነው። አንዳንዴ በጣም ነገሩን ግዙፍ አድርገን ስለምናስብ ይመስለኛል ቁርአን ላይ ሲመጣ ሁሉ ሐፊዝን በቃ ሐፊዝ አልቁርአን ነው ከተባለ አለቀ በቃ የቁርአን ኬዝ በዛ ይዘጋል። ሂፍዝ ብቻ መስሎ ስለምንተው ማለት ነውና ይሄ ቁርአን ይሄ ረመዳን ትልቁ ኦፖርቹኒቲያችን ከእንደዚህ አይነት ድባቴዎች አንዛይቲ ካለብን ትንሽዬ ችግር እኮ በአንድ አንገድቡ ምን ይሄ ችግር ነው ትላለህ እንባባላለን እኮ አንዳንዴ አይደል? እኔ ያለው አይደል እንዴ ቤት ፈርሶብኝ እኔ ያለው አይደል እንዴ እንደዚህ የሆነ ማወዳደር የለብንም። በቃ ሁሉም በየምጠኑ ችግሩ ገዝፎበታል። አይ እንትና ችግር ትልቅ ነው እንትና ትንሽ ነው ምንለው ሳይሆን ለየትኛውም ችግር እዚህ ጋር ችግሩን እናወዳድረው። ግን ለእያንዳንዱ ችግር ሜቢ የማስቲካ ያጣም አለ የብድርም ያለበትም አለ። ትልቅ ሊሆን ይችላል በሎዱ ስታየው፣ ግን ለሁለቱም በተመጣጣኝ ባላንስ አድርጎ የሚያከመው ግን ቁርአን ነው። ቀደም እንዳለው ማለት ነው። አሁን አንዳንድ አንቀጾችን እስቲ ዝም ብለን እንያዛቸው። ለምሳሌ ወዱሃን ዝም ብለን እንክፈተው ወዱሃ ከዛ ኢንሽራህን እንክፈተው እስቲ አለም ነሽራህ ለከ ሰድረክ እንዲ ልብህን አላህ አላሰፋልህም ይላል ወወضعنا عنك وزرك አለ። ከዛ ዝም ብለን እንክፈት ቁርአኑ እንዳለ እኮ ወረፈዕና ለከ ዚክረክ ያው አሁን ለማለት የፈለኩት ምንድነው እያንዳንዱ ቁርአኑ ነብዩ ሰለላሁ ዐለይሂ ወሰለም አላህ ሲያናግራቸው ማዕናው ምንድነው? ማዕናው እኮ እኛንም እያናገረን ነው። ቅድም መግቢያችን ላይ ስለ ኑዙልና ስለ ተነዙላዎች ኑዙል ያኔ ነው ሰለላሁ ዐለይሂ ወሰለም የወረደው ወህይ ነው። ተነዙል ግን ይሄው አሁን ዛሬ ለሳቸው ወረደውን ስናነብና ተደብር ስናረግ ለኛ ይሆናል ማለት ነው። ሌላ ቦታ ላይ ፈላ يحزن ከቀውሉም ለምሳ በቃ እያንዳንዱ ብንከፍት በቃ አያሳስብም የሚያወሩት ነገር ስላንተ በቃ ጨረሱ። ሌላም ቦታ ስንሄድ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢል ናስ ሁሉም ቁርአን ውስጥ ያለ እያንዳንዱ አያ ከሙሳ ዓሳ ይበልጣል። እያንዳንዱ ከሙሳ ዓሳ ማለት ምን ማለት ነው? ያ በትሪያው ስንት ተአምር የሰራው ለእንትን የከፈተው ምናምን አንዲት አያ ከሙሳ ከተሰጠው ኢብራሂም ከተሰጠው እና ዩኑስ ከተሰጠው ከሁሉም ሙዕጂዛዎች ሁሉ ያቺ አንዲት አያ ትበልጣለች አሉ። ይሄ ሐዲስ ነው እንግዲህ። ስለዚህ ይሄን በቁርአን በዚህ ሀብት ማለት ነው ለመጠቀም በዚህ ረመዳን ላይ ቁርጠኛ ንያ ማሳደር አለብን። እኔም አንቺም እዚህ ላይ ኢንሻአላህ አብረናችሁ አጋር እንሰዋለን። ሌላ ጊዜ በደንብ እንገናኛለን ብዬ አስባለሁ። ዛኪላ በደንብ ስለ ቁርአን አውርተን የምንጨርሰው አይደለም የሚያልቅም አይደለም። አላህ Subhanahu Wa Ta'ala ቁርአንን ረህማ ብሎ ይገልጸዋል፣ ሁዳ ብሎ ይገልጸዋል፣ ኑር ብሎ ይገልጸዋል፣ በብዙ መልኩ ይገልጸዋል። በይና ይለዋል። ግልጽ የሆነ ማስረጃ ግልጽ የሆነ ጥርት ያለ ለማንም የሚከብድ አይደለም፣ ለሁሉም ሰው የሚቀል ነው። በባለፈው ኤፒሶድም የሆኑ ችግሮች ሲኖርብን ቁርአኑን በአደቡ ውዱ አድርገን ምን ብለን ስንከፍተው
ለችግሮቻችን ህክምና የሚሆኑ አያዎችን እዛው አላህ ያሳየናል። ለሁሉም የተሰጠ ነውና ቁርአን ኢንሻአላህ። ዛሬ እንግዲህ የተለያዩ ሀሳቦች ተነስተዋል። እናንተ ጋርም የተለያዩ ሀሳቦች አስተያየቶች እዚህ ቦታ ላይ እኮ እንዲ ተፈጥሯል ብለን የምናስበው ስቶሪ ቴል ማድረግ የምንችለውን የምንፈልገውን ነገር ኮሜንት ላይ እንኳን ባታሳውቁን በውስጥ መስመር ልታናግሩን ትችላላችሁ። እራሳችሁ ጋርም እንድትወያዩ ባትነግሩንም እርስ በርስ እዛው ባላችሁበት እንድትወያዩ አማና ለማለት ነው። በሚቀጥለው ኤፒሶዶች እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም የረመዳን ወር ይሁንላችሁ።